የፍርድ ቤቱ ድምፅ ይሰማኛል። ቀዝቃዛ ጸጥታ። መጨረሻ ዳኛው ሕይወቱን እንዳበቃለት ሰው አድርጎ አየኝ። 2 ዕድሜ ልክ ፍርዶች። ባደረግኩት ግን አልነበረም፣ እነሱ ባመኑበት እንጂ። እና በዛ ምክንያት ወደፊት ካለው ሰው ምንም ወደ ሌለው ተቀየርኩ። ስም የሌለው፣ ድምፅ የሌለው ቁጥር ብቻ፣ ለመጥፋት እየጠበቀ ያለ ሰው። ወደ ሻውሻንክ ያደረግኩት ጉዞ ከሙሉ ሕይወቴ የረዘመ መስሎ ተሰማኝ። ካቴና በእጆቼ ላይ ነበሩ። ጠባቂዎች እያንዳንዱን እንቅስቃሴ ነው ያለው እና ከመስኮቱ ውጭ ያለው ነፃነት ቀስ እያለ እየራቀኝ መጣ። ያኔ ነበር ለመጨረሻ ጊዜ እንደ ነፃ ሰው በኛ ለምን ያየኋት። ከዛም ስንደርስ መቼም ቢሆን ልረሳው የማልችለውን ነገር አየሁ። ወንዶች እየተሰበሩ፣ በአካል አልነበረም በአእምሮ እንጂ። ለቅሶ፣ ልመና፣ ሙሉ ሌሊቱን ጩኸት፣ ልክ እስር ቤቱ በውስጣቸው እንዳለ። ጠባቂዎቹ ይስቃሉ። በእነሱ ምክንያት ይህ ቅጣት አልነበረም፣ ቁጥጥር እንጂ። ያን የመጀመሪያ ምሽት ማንም አልተኛ። ፍርሃት በግድግዳዎች ውስጥ ሲያስተጋባ ልትሰማ ትችላለህ። አንድ ሰው መተንፈስ እስኪያቅተው ድረስ እያለቀሰ ነበር። ከዛም ግን ጸጥታ፣ ሰላማዊ ጸጥታ አልነበረም። በውስጡ የሆነ ነገሩ እንደሞተበት የሚነግር ጸጥታ እንጂ። ያኔ ነው የገባኝ፣ ይሄ ቦታ ቆልፎብህ ብቻ አያበቃም፣ ቀስ ቀስ እያለ ያጠፋሃል። ምንም ነገር ሳይኖር ቅርፊት እስክትሆን ድረስ። እና ግድግዳዎቹ ካልሰበሩ ሰዎች ይሰብረዋል። ራሳቸውን እህትማማቾቹ እያሉ ነው የሚጠሩት። ገንዘብ ሳይሆን ስልጣንና ኃይል ነው የሚፈልጉት። እና በእኔ ውስጥ አንድ ነገር አዩ። እንዳላጣው ጥብቄ ያዝኩትን። ሊነጥቁኝም ሞከሩ። አሁንም ህመም ኖርማል እስኪሆን ድረስ እና በህይወት መቆየት ሁሉ ነገር እስኪሆን ድረስ። ከዛም ሬድን ተዋወቅኩት። ከማንም በላይ ይህን ቦታ ጠንቅቆ የተረዳ ሰው ነበር። አልተጋፈጠውም፣ አምኖ ነው የተቀበለው። በዛም ነው ሊቆይ የቻለው። እኔ ግን ያን ላደርግ አልቻልኩም። ምክንያቱም ይህን ቦታ አምኜ ብቀበል እኔም እጠፋ ነበር። እና እሱን አንድ ትንሽ ነገር ጠየቅኩት። የድንጋይ መዶሻ። ቀልድ ነበር የመሰለው፣ ለእኔ ግን የአንድ ነገር መነሻዬ ነው። ለእኔ መዶሻ ብቻ አልነበረም፣ ነገር ግን ጠንካራ ግድግዳዎች እንኳን መሰበር እንደሚችሉ ማስታወሻ የጨመረ እንጂ። እስር ቤት ውስጥ ጊዜ በተለየ መንገድ ነው የሚሄደው። ቀናቶች እንደ ዓመታት፣ ዓመታት ደግሞ እንደ ምንም ይሆኑብሃል። ስለዚህ ለራሴ ግብ አስቀመጥኩ። ጠባቂዎችን መርዳት ጀመርኩ። ታክሳቸውን፣ ገንዘባቸውን፣ ምስጢራቸውን። እና ቀስ በቀስ ነገሮች መቀየር ጀመሩ። ለመጀመሪያ ጊዜ እስረኛ ማየት አቆሙ፣ ጥቅም ማየት ጀመሩ። እና በሻውሻንክ ውስጥ ጥቅም ማለት በህይወት መቆየት ነው። በህይወት መቆየት ብቻ ግን በቂ አልነበረ። ሰዎች አስተሳሰባቸውን ሲያጡ፣ ማን እንደሆኑ ሲረሱ አየሁ። እና አንድ ነገር ገነባው፣ መጽሐፍት ቤት። መጽሐፍ ብቻ አልነበረ፣ ተስፋም ጭምር። እያንዳንዱ የጻፍኩት ደብዳቤ፣ እያንዳንዱ የመጣው መጽሐፍ ዓለም ሙሉ በሙሉ እንዳረሳን ማረጋገጫ ነበር። በዚህ በኩል ደግሞ ብሩክስ ነበር። እዚህ ብዙ ጊዜ የቆየ ሰው ነው። የውጭው ዓለም እስር ቤት የሆነበት ሰው። ጊዜውን ጨርሶ ሲወጣ ውጭውን ሊላመድ አልቻለም። ያኔ ነው ሻውሻንክ ነፃነትህን ብቻ እንደማይወስድብህና ካለሱ መኖር እንዳትችል እንደሚያደርግ ያወቅኩት። ሬድ በድጋሚ አንድ ነገር ነገረኝ። Hope is a dangerous thing. Hope can drive a man insane. It's got no use on the inside. You better get used to that idea. ምናልባት ትክክል ነው። ምክንያቱም ተስፋ እንድታመን ያደርግሃል እና ደግሞ እምነት ካንተ ሲወሰድ ሊያጠፋ ይችላል። ከዛም አንድ ቀን ሁሉም ነገር ተቀየረ። አንድ ሰው የኔን ንጹህነት የሚያረጋግጥ ታሪክ ይዞ መጣ። ከብዙ ዓመታት በኋላ ለመጀመሪያ ጊዜ ድጋሚ ተሰማኝ። ተስፋ፣ እውነተኛ፣ ኃይለኛ፣ አደገኛ ተስፋ። ጠባቂው ግን ሌላ ዓላማ ነበረው። ስለ አምላክ የሚያወራ ነገር ግን እየዋሽ የሚኖር ሰው። እሱ እውነታውን አልፈልግም፣ ምክንያቱም እውነታው እኔ ነፃ ያደርገኛል። እኔ ደግሞ ለሱ በጣም የምጠቅም ሰው ነኝ። በዛ ምሽት በውስጥ ያለው ነገር ሁሉ ተሰብሮ ነበር። በህመም አልነበረም፣
በጸጥታ እንጂ። ምክንያቱም ለመጀመሪያ ጊዜ እዚህ ልሞት እችላለሁ ብዬ ማመን ጀመርኩ። ነገር ግን እነሱ ያልተረዱት ይሄን ሁሉ ጊዜ ነፃ ሰው እንደነበርኩ ነው። በአካል አይደለም፣ በአስተሳሰብ እንጂ። በእያንዳንዱ ምሽት እየተኛው እንደሆነ ሲመስላቸው፣ እኔ ግን እየሰራው፣ እያቀድኩ፣ እየቆፈርኩ ነበር። የዓመታት ትዕግስት ከአንድ ፖስተር ጀርባ ተደብቆ ነበር እና በአንድ ንፋስ በበዛበት ምሽት የጀመርኩትን ነገር ጨረስኩት። በጨለማ ውስጥ ሀሳብ ሊቆጣጠሩኝ በሞከሩት ነገር ሁሉ ምንም ነገር እስኪቀረኝ ድረስ። ግን ነፃነት በዝናቡ ውስጥ ስቆም ሻውሻንክ ስገባ እንደነበርኩት አልነበረም። አልተሰበርኩም፣ አልጠፋውም። ነፃ ነበርኩ። ከእስር ቤት ብቻ አልነበረም፣ እኔን ለመወሰን ከሞከሩ ነገሮች ሁሉ እንጂ። ስወጣም ባዶ እጄን አልነበርኩም። እያንዳንዱ ምስጢር፣ እያንዳንዱ ውሸት፣ ስልጣናቸው የገነቡበት ነገር ሁሉ የእነሱ ውድቀት ሆነ። የሚቀብሩኝ፣ የሚቆጣጠሩኝ፣ የሚያጠፉኝ መስሏቸው ነበር። ግን ተሳስተዋል። ምክንያቱም የትም ብትሆን፣ የፈለገ ጨለማ ቢሆን፣ አንድ ነገር ላይ ጸንተህ ከቆምክ፣ አንድ ነገር፣ ተስፋ፣ ከዛም አንድ ቀን በህይወት መቆየት ብቻ አይደለም፣ ታመልጣለህ።